እዩ ጩፋ ሐሰተኛ ነው ወይስ እውነተኛ? ይሄን ቪዲዮ አይተን እንመለስ። እግዚአብሔር ሰላም ከእናንተ ጋር ይሁን። እንግዲህ የሚንጫጫው ይንጫጫል፣ የሚሳደበው ይሳደባል። ጨለማ ውስጥ የተደረገው እንብድና የሐሰት ትንቢት ሐሰት ወደ ብርሃን ይገለጣል። መግለጤን እቀጥላለሁ። ሐሰተኛ ነብይ እዩ ጩፋ ውስጥ መፍትሄ እናገኛለን ብለው የሄዱ እነዚህ ቤተሰቦች ከዛም ዘይታቸውን ሸምተው ወደ ቤታቸው በሄዱ ሳምንት ባልሞላው ጊዜ ውስጥ ይሄ ሰው አርፏል። በአሁኑ ሰዓት እየሰማን እንደምንገኘው ከሆነ በኢትዮጵያ የወንጌል አማኞች ዘንድ በሰፊው የሚታወቁትንና ብዙ ተከታዮችን ያፈሩትን የክራይስት አርሚ ኢንተርናሽናል ቤተክርስቲያን መሪ ነብይ እዩ ጩፋን የተመለከተ አንድ አነጋጋሪ መረጃ ይዘን ቀርበናል። እግዚአብሔር ሳይናገረው ተናገረኝ በማለት በልዩ ልዩ የጤና ችግሮች ውስጥ የሚገኙ ምዕመናንን እያሳሳቱና እያጭበረበሩ ነው ሲል አንድ የፕሮቴስታንት እምነት ተከታይ ያደረሰን መረጃ ያመለክታል። በዚህ መረጃ መሰረት ነብዩ በቤተ ክርስቲያናቸው ውስጥ ከኤችአይቪ ተፈውሳችኋል፣ ከዚህ በኋላ አትሞቱም የሚሉ ተስፋዎችን በመስጠት ሕዝቡን እያታለሉ ይገኛሉ የሚል ከባድ ውንጀላ ቀርቦባቸዋል። ይህ ጉዳይ በእምነቱ ተከታዮች መካከል ከፍተኛ መነጋገሪያን የፈጠረ ሲሆን የእምነትንና የታምራትን ትርጉም እንደገና እንድንመረምር የሚገፋፋ ሆኗል። እንደ ጥቆማው አቅራቢ የነብይ እዩ ጩፋ አገልግሎት በተለይ ተስፋ በቆረጡና መፍትሄ በሚሹ ሕሙማን ላይ ያነጣጠረ ነው። መረጃውን ያደረሰን ግለሰብ እንደሚለው ነብዩ በጸሎት ፕሮግራሞቻቸው ላይ በሺዎች በሚቆጠሩ ሰዎች ፊት ከኤችአይቪ ቫይረስ ነፃ ወጥታችኋል፣ ካንሰር ከላያችሁ ላይ ተነስቷል፣ ካሁን በኋላ ሞት የለም የሚሉ አዋጆችን ያውጃሉ። እነዚህ አዋጆች በወቅቱ በስሜት ለተዋጡና ፈውስን ለተጠሙ ሰዎች ጊዜያዊ እፎይታን የሚሰጡ ቢሆንም ከጀርባው ግን ከባድ አደጋን እንደሚያንብሩ ምንጫችን ይገልጻሉ። በተለይም ከኤችአይቪ እንደተፈወሱ የሚነገራቸው ሰዎች በዚሁ ተስፋ በመመራት የሕክምና ክትትላቸውንና የሚወስዷቸውን መድኃኒቶች እንዲያቆሙ የሚገፋፋ ከሆነ ይህ ለሞት ሊዳርግ የሚችል እጅግ አደገኛ አካሄድ ነው። የዘመናዊ ሕክምና ሳይንስ ኤችአይቪን በመድኃኒት መቆጣጠር እንደሚቻል እንጂ ሙሉ በሙሉ ማጥፋት እንደማይቻል ደጋግሞ ሲገልጽ፣ እንዲህ አይነቱ የፈውስ አዋጅ ከሳይንሱም ሆነ ከተረጋገጠ ሃይማኖታዊ አስተምህሮ ጋር የሚጋጭ መሆኑን ብዙዎች ይስማሙበታል። እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ የምትቆዩ ከሆነ ዝርዝር መረጃውን ትሰሙታላችሁ። የነብዩን አገልግሎት የሚተቹ ወገኖች እንደሚያስረዱት የእሳቸው ዋነኛ ትኩረት የወንጌልን እውነት መስበክ ሳይሆን ሕዝቡ በስሜት እንዲነሳሳ በማድረግ የገንዘብ መባ እንዲያቀርብ መገፋፋት ላይ ነው። በተለይም በኢትዮጵያ ሕዝብ ልብ ውስጥ ኢየሱስ የሚለው ስም ሲጠራ የሚፈጠረውን ጥልቅ አክብሮትና ተስፋ እንደ ዋና መሳሪያ ይጠቀሙበታል የሚል ክስ ይቀርብባቸዋል። አንዲት እናት ምንም ሳይኖራት ለመጨረሻ አማራጭነት የያዘችውን መቀነቷን ፈታ ስትሰጥ ይህ ድርጊት የእምነቷ ጥልቀት ማሳያ ተደርጎ ይወሰድ ይሆናል። ነገር ግን ተቺዎች ይህንን የሚያዩት የሕዝብን ተጋላጭነት እስከ መጨረሻው መጠቀም ስልት አድርገው ነው። ለዚህም እንደ ዋነኛ ማሳያ የሚጠቀሰው ከ3 ዓመታት በፊት በደቡብ ኢትዮጵያ ውቢቷ ሆሳዕና ከተማ የተዘጋጀው ግዙፍ ክሩሴድ ነው። በቦታው ተገኝተው እንደነበር የሚናገሩ ምንጮች እንደሚገልጹት በዕለቱ የታየው ክስተት ከወንጌል አገልግሎት ይልቅ የተቀነባበረ የገንዘብ ማሰባሰቢያ ዘመቻ ይመስል ነበር። በነብዩ ስም የተሰበሰበው ሕዝብ በቀኑ ውስጥ ብቻ ከ5 እስከ 6 ጊዜ ያለ ተደጋጋሚ የመባ ጥሪዎች እንደተዳረገ ይነገራል። እዩ ጩፋ ሐሰተኛ ነው ወይስ እውነተኛ? ይሄን ቪዲዮ አይተን እንመለስ። እግዚአብሔር ሰላም ከእናንተ ጋር ይሁን። እንግዲህ የሚንጫጫው ይንጫጫል፣ የሚሳደበው ይሳደባል። ጨለማ ውስጥ የተደረገው እንብድና የሐሰት ትንቢት ሐሰት ወደ ብርሃን ይገለጣል። መግለጤን እቀጥላለሁ። ሐሰተኛ ነብይ እዩ ጩፋ ውስጥ መፍትሄ እናገኛለን ብለው የሄዱ እነዚህ ቤተሰቦች እሷ እንደምትናገረው እንግዲህ የጥንቆልና አሰራር ቤታቸው ውስጥ ሳይኖር እንደማይቀርና ከባሏ ጋር አለመግባባት እንዳለ ነው። ሐሰተኛ ነብይ እዩ ጩፋም ይህን ከሰማ በኋላ እግዚአብሔር ተናገረኝ፣ ለቤታችሁ ሰላም መጥቷል፣ ለቤታችሁ መፍትሄ መጥቷል፣ አንተም ረጅም እድሜን ትኖራለህ፣ አንተም የብዙ ልጆች አባት ገና እግዚአብሔር ያደርግሃል፣ ቤታችሁ ተፈውሷል፣ እግዚአብሔር ተናገረኝ ረጅም እድሜን ገና ትኖራለህ ያለውን ሰው ከዛም ዘይታቸውን ሸምተው ወደ ቤታቸው በሄዱ ሳምንት ባልሞላው ጊዜ ውስጥ ይሄ ሰው አርፏል። ይህን ቪዲዮ ተከታተሉና ተመልሼ እመጣለሁ። እግዚአብሔር እንደዚህ አለ፣ እጅን በአፍ አስጭናለሁ። አሜን። እጅን በአፍ ላይ በማስጭንበት ጊዜ የሚወድም የሚጠላም እንኳን ደስ አለ እያሉ ይመጣሉ። ይህ የመባ አሰባሰብ ሂደት እጅግ ስልታዊ በሆነ መንገድ የተከናወነ እንደነበርም መረጃዎች ይጠቁማሉ። ምንጮቹ እንዳብራሩት ነቢዩ ራሳቸው መድረክ ላይ በማይኖሩበት ጊዜ እንኳ አሟሟቂ ድምፃውያን በመባል የሚታወቁ የሙዚቃ አቀንቃኞች መድረኩን በመቆጣጠር የሕዝቡን ስሜት እንዳይቀዘቅዝ ያደርጉ ነበር። ይህ በእንዲህ እንዳለ የመባ ማሰባሰብ ሂደቱ ያለማቋረጥ ይቀጥል እንደነበርም ይገልጻሉ።
ይህ ስልት ሕዝቡ በመንፈሳዊ ስሜት ውስጥ ሆኖ ያለውን ሁሉ እንዲሰጥ ለማድረግ የታለመ እንደሆነ ብዙዎች ያምናሉ። በዕለቱ የተሰበሰበው የገንዘብ መጠን እጅግ አስደንጋጭ እንደነበርም ነው መረጃዎች የሚያመለክቱት። እንደ ምንጮቹ ገለጻ በአንድ ቀን ብቻ ከ1 እስከ 2 ሚሊዮን ብር በላይ በጥሬ ገንዘብ ተሰብስቦ በጆንያ ታጭቆ ከከተማው እንዲወጣ ተደርጓል። ይህ ክስተት በወቅቱ በሆሳና ከተማ ከፍተኛ መነጋገሪያ የነበረ ሲሆን የነብዩ አገልግሎት እውነተኛ መንፈሳዊ ዓላማ ስላለው ነገር ጥርጣሬ እንዲያድር አድርጓል። እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ የምትቆዩ ከሆነ ዝርዝር መረጃውን ትሰሙታላችሁ። እንደዚህ አይነት ባል የት ይገኛል? እግዚአብሔር እንደዚህ ያለ እናንተን በጤና ባርካቸዋል። አሜን። በልጆች ባርካቸዋል። አሜን። በመልካም ኑሮ ባርካቸዋል። አሜን። ረጅም ዕድሜ በትዳር በሰላም ትኖራላችሁ። አሜን። አሜን። ይሁድ ምስትህን አቅፋት ይዘህ ወደ ቦታው እቅፍ እግዚአብሔር በልጆች ባርካችሁ አለኝ። እግዚአብሔር ቤቱን በሰላም ባርካለሁ አለኝ። እግዚአብሔር የብዙዎች አባት አደርጋለሁ አለኝ። በዛን ወቅት በዛን ደቂቃ ያችን የሐሰት ምላስ በምትለፈልፍባት ሰዓት የእውነት እግዚአብሔር ተናግሮ ነበር ወይ? አልተናገረም። እስከ መቼ ድረስ በዚህ ውንብድና ትቀጥላለህ? ሐሰተኛ ነብይ እዩ ጩፋ Faz assim, mãozinha pro ar, balança o pescoço pra lá e pra cá. Zig-dig-dum, 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 zig-dig-dum. ፓፓፓፓ እኔ በህይወቴ ብዙ አይነት ጅላጅልና ጅላንፎ ፓስተሮችን አይቻለሁ። እንዳንተ አይነቱን ግን አላየሁም። አንዲት እናት ምንም ሳይኖራት ለመጨረሻ አማራጭነት የያዘችውን መቀነቷን ፈታ ስትሰጥ ይህ ድርጊት የእምነቷ ጥልቀት ማሳያ ተደርጎ ይወሰድ ይሆናል። ነገር ግን ተቺዎች ይህንን የሚያዩት የሕዝብን ተጋላጭነት እስከ መጨረሻው የመጠቀም ስልት አድርገው ነው። ለዚህም እንደ ዋነኛ ማሳያ የሚጠቀሰው ከ3 ዓመታት በፊት በደቡብ ኢትዮጵያ ውቢቷ ሆሳና ከተማ የተዘጋጀው ግዙፍ ክሩሴድ ነው። በቦታው ተገኝተው እንደነበር የሚናገሩ ምንጮች እንደሚገልጹት በዕለቱ የታየው ክስተት ከወንጌል አገልግሎት ይልቅ የተቀነባበረ የገንዘብ ማሰባሰቢያ ዘመቻ ይመስል ነበር። በነብዩ ስም የተሰበሰበው ሕዝብ በቀኑ ውስጥ ብቻ ከ5 እስከ 6 ጊዜ ያለ ተደጋጋሚ የመባ ጥሪዎች እንደተዳረገ ይነገራል። ይህ የመባ አሰባሰብ ሂደት እጅግ ስልታዊ በሆነ መንገድ የተከናወነ እንደነበርም መረጃዎች ይጠቁማሉ። ምንጮቹ እንዳብራሩት ነቢዩ ራሳቸው መድረክ ላይ በማይኖሩበት ጊዜ እንኳ አሟሟቂ ድምፃውያን በመባል የሚታወቁ የሙዚቃ አቀንቃኞች መድረኩን በመቆጣጠር የሕዝቡን ስሜት እንዳይቀዘቅዝ ያደርጉ ነበር። ይህ በእንዲህ እንዳለ የመባ ማሰባሰብ ሂደቱ ያለማቋረጥ ይቀጥል እንደነበርም ይገልጻሉ። ይህ ስልት ሕዝቡ በመንፈሳዊ ስሜት ውስጥ ሆኖ ያለውን ሁሉ እንዲሰጥ ለማድረግ የታለመ እንደሆነ ብዙዎች ያምናሉ። በዕለቱ የተሰበሰበው የገንዘብ መጠን እጅግ አስደንጋጭ እንደነበርም ነው መረጃዎች የሚያመለክቱት።